አሁንም በስልካችሁ ቴክስት ስትጽፉ እንደዚህ ያደረጋችሁ ነው? እንደዛ ከሆነ በጣም ተሳስታችኋል። ምክንያቱም አሁን በማሳያችሁ አፕሊኬሽን ይችን እዚህ ጋር የምታዩትን አይከን አንድ ጊዜ በመንካት ብቻ እናንተ የምትናገሩትን በትክክል የሚጽፍላችሁን የሚገርም አፕሊኬሽን ይዤላችሁ መጥቻለሁ። በተለይ እንደዚህ ረጃጅም ጽሁፍን የምትጽፉ ከሆነ በጣም ይጠቅማችኋል። ይህም ብቻ አይደለም፣ ከዚህም በተጨማሪ ደግሞ ወደ ፈለጋችሁት ቋንቋ መቀየር የምትፈልጉ ከሆነ ይችን እዚህ ጋር ያለችውን የትራንስሌት ምልክት አንድ ጊዜ ከነካችሁ በኋላ ከፈለጋችሁ ወደ አረበኛ ከፈለጋችሁ ደግሞ ወደ ፈለጋችሁት ቋንቋ እዚህ ጋር አለላችሁ። የፈለጋችሁትን ቋንቋ ከመረጣችሁ በኋላ ልክ እንደዚህ ሴሌክት በማድረግ እናንተ የምትናገሩትን ከላይ እንደምታዩት በትክክል ተርጉሞ ይጽፍላችኋል ማለት ነው። ይህን የሚገርም አፕሊኬሽን ከየት እንደምታገኙትና እንዴት እንደምትጠቀሙበት አሳያችኋለሁ። ከዛ ፊት ቪዲዮ ላይክ እንዲሁም ደግሞ ኮፒ ሊንክ በማድረግ ጀምሩ። አፕሊኬሽኑን ለማውረድ በመጀመሪያ ፕሌይ ስቶር ላይ በመግባት ሶራ ቲፕስ ብለን ሰርች እናደርጋለን። በመቀጠል ይህንን አፕ ኢንስቶል በማድረግ እንከፍተዋለን። አፕሊኬሽኑን ከከፈታችሁ በኋላ ከላይ ሰርች ማድረጊያው ላይ NP9 ብላችሁ በመጻፍ ሰርች ታደርጋላችሁ። ከዚያም የሚመጣላችሁን ይህን ምስል በመጫን ከከፈታችሁ በኋላ ወደ ታች በመውረድ ኢንስቶል የሚለውን በመጫን አውርዳችሁ መጠቀም ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ፣ ሁሉንም ለመመለስ እሞክራለሁ። ይመቻችሁ።